በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 7 ምዕራፍ 27። ከዚህ በኋላ አባታችን ከዚህ ከሚያልፈው ዓለም የሚለይበት በደረሰ ጊዜ መጋቢት 3 ቀን አርብ ታመመ። ለሞት የሚያበቃ ጽኑ ሕመም ይዞት ነበርና ዕለተ ሞቱ በቀረበ ጊዜም ብዙ ግዑሳን ወደሱ መጡ። ስማቸውም ይህ ነው፦ ፍሬ ቅዱስ፣ ዘርአ ብሩክ፣ ያዕቆብ፣ ብንያም፣ ዮሴፍ። አባታችንም እንደሚሞት ቃል ኪዳንም እንደሰጠው ነገራቸው። ስለዚህም ስለ ቅዱሱ ሞት አዘኑ፣ አለቀሱ። እሱ ርዕሰ ባህታውያን ነውና በቀዳሚት ሰንበትም እያላበው በጻማ በድካም እንደ ልማዱ ለፍጥረቱ ሁሉ ወደ አምላኩ መማለድን ሳያቋርጥ ዋለ። በመሸ ጊዜ ሰውነቱ ሁሉ ደከመ፣ መናገርም ተሳነው። እነዚያ ቅዱሳን ግን ሞቱን አይቶ ምስክር ይሆን ዘንድ ገብረ እንድርያስን ሊጠሩት የአቡነ ገብረ መንፈስ ቅዱስን ሞት ነገሩት። እሱም በሰማ ጊዜ እጅግ አዘነ፣ መራራ ለቅሶንም አለቀሰ። ተነስቶም ከነሱ ጋር ሄዶ ብፁዓዊ አባታችን ወደ አለበት ደረሰ። ያን ጊዜም ቅዳሜ ማታ ለእሁድ አጥቢያ ነበረ። ፈጽሞ መሽቶ ነበርና ከምሽቱ 1 ሰዓት ሆነ። እነሱም ተነስተው ቄሱ ወዳለበት ገዳም ሄዱ። ክቡር አባታችን ካለበት የቄሱ ቤት ሩቅ ነውና ከሌሊቱ በ4 ሰዓት ተመልሰው ወደ እሱ መጡ። በበረሃው መካከልም የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አንበሳ ተኝቶ አገኙት። ከታመመበት ቀን ጀምሮ እስከ ሞተበትም ቀን ድረስ በትዕምርተ መስቀል አምሳል ለጸሎት እጅን መዘርጋትን አላቋረጠምና ያን ጊዜ በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረጅም የራስ ጠጉሩ እንደ ነጭ ሐር የሚሆን ጽሕሙ ገረማቸው፣ አስደነቃቸው። ከሌሊቱ 7 ሰዓት በሆነ ጊዜ ይኸውም የእሁድ አጥቢያ መሆኑ ነው። ያን ጊዜም ከሰማይ የነጎድጓድ ድምፅ ተሰማ። ጌታችንም ወደ አባታችን ወረደ። ዳግመኛም ለአቀባበሉ እንደ በረድ ነጭ የሆነ ሻማ ወረደ። ከሰማይ ወደ ምድርም እንደ ወንጭፍ ደንጋይ ይወረወር ነበር። አይነቱ አምሳያው ልዩ ልዩ ነው። እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት ያበራ ነበርና ታላቅ ግርማ ስለሆነ ከዚያ የነበሩ ሁሉ ፈሩ። አካሉን ግን ምን ፈጽመው ሊነኩ አልቻሉም። ከዚህ በኋላ እሊህ ቅዱሳን በፍርሃትና በመንቀጥቀጥ ወደ ኋላ ሸሹ። አዝነዋልና ምድር ራደች፣ ተራሮች፣ ኮረብቶች ተናወጡ፣ ብርቱ ጩኸት ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ተአምራት ሊያዩ ሊሰሙ ከሩቅ ቆሙ። እግዚአብሔርም ስለ አባ ገብረ መንፈስ ቅዱስ የሆነውን ክብር ያስተውሉ ዘንድ ባዩት በሰሙትም ምስክር ይሆኑ ዘንድ ልባቸውን አጸና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን አለው። ለስምህ መታሰቢያ አስራትን ልሰጥህ መጥቻለሁ። የገድልህን መጽሐፍ የጻፈውንም ያጻፈውንም ካንተ ጋር በግልጥ ይለፍ፣ የእሳት ባህርን ይሻገር፣ ማደሪያውም በብርሃን ቤቶች ይሁን። ስሙንም ግሩም በሚሆን መንበሬ ላይ እጽፋለሁ። አምኖ ሳይጠራጠር ሳያወላውል መታሰቢያህን ያደረገ የእሳት ባህርን ይሻገር፣ ያለ ፍርሃትም በፊቴ ይቁም። ለተራቡት እንጀራ ቢሰጥ በመጨረሻይቱ ቀን እኔ የሕይወት ህብስትን እሰጠዋለሁ። በዚህ ዓለም አላስርበውም። ለተጠማ ሰው ጽዋ ውሃ ቢያጠጣ እኔ ከሕፃናት ጋር በመንግሥተ ሰማያት መንፈሳዊ ወተትን አጠጣዋለሁ። በመታሰቢያ ቀን ዕጣን የሰጠ ሰው ቢኖር ኃጢአተኛም ቢሆን እንደ አበው ንጹሕ ይሆናል። ለመታሰቢያ ንጹሕ ስንዴ የሰጠ በኢየሩሳሌም ሰማያዊት ቁርባን ይቀበላል።
በመታሰቢያ ቀን ዘይት የሰጠ ቢኖር ርስቱ ከአብርሃም ከይስሐቅ ከያዕቆብ ጋር ይሁን። መብራት ቢያገባ የእሳቱን የጨለማውን ባህር ይለፍ። ከፀሐይ 7 እጅ በሚያበራ በ12 መብራት በበዓልህ የተሰበሰቡትን ከቅዱሳን ጋር በደብረ ጽዮን እሰበስባቸዋለሁ። ከዚህ በኋላ አባታችን ተነስቶ ጌታችንን እንዲህ ብሎ ለመነው። 562 ዘመን ስኖር ውሃ አልጠጣሁም፣ እህል ለመብላት አላሰብኩም፣ የዛፍ ፍሬም አልቀመስኩም፣ ለሰውነቴም ልብስ አልፈለግኩም፣ ራቁቴን ኖርኩ እንጂ። በባህር ውስጥም ከአሳ ከባህር ዘንዶና ከአዞ ጋር ኖርኩ። ከዛፍ በታችም ከእጽዋት ከአዕዋፍ ስር ከነሱ ጋር ኖርኩ። ከተራራ ወደ ተራራ እየተዘዋወርኩ ከአንበሳና ከነብር ከድብና ከዘንዶ ጋር ኖርኩ። እኔ እለምንሃለሁ እማልድሃለሁ፣ እሺ በለኝ። አንድ ሰው ኃጢአት ቢሰራ መታሰቢያዬንም ቢያደርግ ንስሐ ሳይገባ ድንገት ቢሞት ትምርልኝ ዘንድ። መድህን ለአባታችን እሺ ምሬልሃለሁ ብሎ መለሰለት። ነፍስ ከስጋ ከተለየችበት ከመጋቢት 5 ቀን ጀምሮ መታሰቢያን ያድርጉ። አሁንስ ወደ ሰማይ ከፀሐይ 7 እጅ ወደሚያበራው ወደ ብርሃን ቤት ውጣ። እነሆ 12 አክሊላት ሰጥቻለሁ። ከዚህ በኋላ ቅዱስ ሚካኤል 3 አክሊል አቀዳጀው። ቅዱስ ገብርኤልም 3 አክሊል ሰጠው። ሱራፌልም 3 አክሊል ሰጡት። ኪሩቤልም 3 አክሊል ሰጡት። ዳግመኛም እነሆ መብራት ሰጥቻለሁ፣ 10,000 በቀኝ 10,000 በግራ 10,000 በፊትህ 10,000 በኋላ። እያንዳንዱ ብርሃን ከፀሐይ ብርሃን እጥፍ የሚያበራ ነው። ዳግመኛም እነሆ የብርሃን ድባብ ሰጥቻለሁ፣ 10,000 በቀኝህ 10,000 በግራ 10,000 በፊትህ 10,000 በኋላ ይሆኑልህ። የእያንዳንዱም የድባብ ብርሃን ከፀሐይ ብርሃን እጥፍ የሚያበራ ነው። 562 ዓመትም ያለ ልብስ ራቁትህን ስለኖርክ የብርሃን ልብስ እነሆ ሰጥቻለሁ አለው። የደስታ ሞጣህት ሰጠሁ። አይነቱ መብረቅ የሚመስለውን እንደ ንስር የሚበሩ ክንፍ ያላቸው ፈረሶችን እነሆ ሰጥቻለሁ አለው። አባታችንን ጌታችንን አቤቱ የኢትዮጵያን ሕዝብ አንድ ሳታስቀር በሙሉ ማራቸው አለው። ጌታችንም አባታችንን እነሆ የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቻለሁ፣ እንደወደድክ ላንተ ይሁኑ። መታሰቢያህን ያድርጉ፣ በጸሎትህ ይታመኑ፣ ደስ ብሏቸው ለዘላለም ይኑሩ። አባታችንም እንዲህ አለው፣ ቀድሞ እስከ 15 ትውልድ እምርልሃለሁ ብለኸኝ ነበር። ልጅ ባይኖራቸው መካን ቢሆኑስ ምን ትሰጣቸዋለህ? ጌታችንም እኔ ልጅ እሰጣቸዋለሁ፣ ሴቲቱም መካን ብትሆን ለመውለድ ማኅፀኗን እከፍታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝለታለሁ። ዳግመኛም መታሰቢያህን የሚያደርገውን እናት አባቱ ቢሞቱ ወደ ሲኦልም ቢወርዱ ከእሳት ውስጥ አወጣቸዋለሁ። ነፍሳቸውንም እሰጥሃለሁ ያንተ ገንዘብ እንዲሆኑ አስራትም ይሆኑ ዘንድ። መነኩሴም የሥጋው መርከብ ቢሰበር የሥጋ ጉስቁልና ቢያገኘው እኔ የድንግልና ክንፍ አበቅልለታለሁ፣ ንጽሕናንም አጎናጽፈዋለሁ። በዚያ የነበሩ ሰዎች የአባታችን የእጁ የእግሩ ጣቶች እንደ ፋና ሲያበሩ አዩ። ከጠጉሩም ወተት ይፈስ ነበር፣ ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገና ይወርዳል፣ ወደ አፉም ይመለሳል። በጻድቁ ከእጁ ከእግሩ የሚወጣውና ከጠጉሩ የሚፈሰው ወተት የመላእክት ምሳሌ የሆነውን ንጽሕናውን ቅድስናውን ያመለክታል። ከአፉ የሚወጣው ነጭ ንብም
ቂም በቀል የሌለው ጸሎቱ ነው። ንቡ ወደ ሰማይ የመውጣቱ ምሳሌም ሁልጊዜ ጸሎቱ ወደ እግዚአብሔር መቅረቡን ያመለክታል። እንደገና መውረዱና ወደ አፉ መመለሱ ይህች የጻድቁ የጸሎቱ ዋጋ ነች። ይህችውም ከእግዚአብሔር የሚገኘው በረከት ለኃጥአን ለምትሆን ስርየት፣ ለሀገር ስለምትሰጠው ደህንነትም መገኛ ናት። በጻድቁ ሰው ጸሎት ሀገር ትድናለች እንጂ አትጠፋም። ሐዋርያው ያዕቆብ እንደተናገረ የጻድቅ ጸሎቱ ግዳጅ ትፈጽማለችና። ያን ጊዜም የአባታችን ነፍሱ ከስጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታውንም መላት።